አይዞሽ ፕሊዝ ከደበደቡ ማከል ወልዳለች አንዷ አብሶ እህቱየው ልጇ ቢራብዬ ይሰማለውና አልችልም እዚጋ አይዞሽ ንብረት ከንቱ ነው ማለትም ንብረትን ታመጣዋል መኪናም ቆርቆሮ ነው ተጋጭቶ ይጠፋል ቤትም ተቃጥሎ ይጠፋል ግን አንድ እናት ራበኝ ብሎ ልጇን ማብላት ይከብዳል ያ ሁሌ ለኔ ከባድ ያጠፋኝ ነበር ይገለኝ ነበር ሁለተኛው ከባድ ነው ያ እንኳን ለዚህ የሚያረግም ሰው አይደለም ሁለተኛው ግን ለምን ግደሏት ብሎ 100,000 ድረስ ሰጥቷል ከሞት አፋፍ ከሽባ እንዳልሆን እንዳልታወር ጭንቅላቴ እንዲያብድ ነበር ታብጃለሽ ነበር የሚለኝ ጫት ይዘሽ ትዞሪያለሽ ነበር የሚለኝ ከ100 ሚሊዮን ብር በላይ ያለው ሰው እንደውም ለህዳር እየጠየቀሽ ነው አንቺ ግን ኖ የቱስ ከዚህ በኋላ ወንድ አልፈልግም እያልሽ ነው በሚባል ነገር አለና ይሄ ነገር እውነት ነው እስቲ ካንቺ ልስማ ሴክሹዋል ሪሌሽን ላይ ያለ ነገር የሆነ ስትቷቷው ዲቮርስ ሲመጣ ትቷቷል እንኳን ደህና መጣሽ በድጋሚ እንዴት ነሽ ሰላም ነው በተረጋጋሚ ደወልሽልኝ ያው እኔ አልተመቸኝም ስልክሽን አልመለስኩም ነበር ያው ለብርቱ ጉዳይ ነው የፈለግሽኝ ያው በተረጋጋሚ ቴንኪው እኔ በነገራችን ላይ በጣም ነው ታሪክሽን የሰማሁት በጣም ነው ያዘንኩት በጣም የሚያሳዝን ታሪክ ነው ያለሽ ወደ አንቺ ጉዳይ ከመግባትሽ በፊት እንደው አሁን ያለሽበት ሁኔታ እንዴት ነው ምን ላይ ነው ያለሽ የሚለውን እንደው አንቺ ብሰማ ደስ ይለኛል እስኪ ታሪክሽን ወደ ኋላ መለስ ብለን የበፊቱና ያሁኑን እስቲ ብትነግሪኝ ደስ ይለኛል አዎ ማለትም ያው እኔ ማን ያዘዋል ዩቲዩብ ላይ ለመጀመሪያ ጊዜ የገና ጊዜ ነው የቀረብኩትና ላይፌ በጣም ያሳዝናል ብዙዎችን ግን የሚያስተምር ሆኖ ተገኝቷል እግዚአብሔር ደግሞ ለዛ ዓላማ ስላበቃኝ በጣም ነው ማመሰግነው የደረሰብኝ ነገር በኔ ሳይሆን በእግዚአብሔር ያው ተወጥቻለሁ አሁን ያለውበት ነገር ደግሞ በጣም መልካም ነገር ላይ ነው ያለሁት ያው ጥሩ ሁኔታ ላይ ነው ያለሁት አሁን እግዚአብሔር ይመስገን እሺ ስለዚህ አይ ቲንክ እኔ ታሪክሽን እንደሰማሁት በሁለት ሰዎች ነው በጣም ትልቅ በደል የደረሰብሽ ከመጀመሪያው በቀድሞ ባለቤትሽና ወፍቺ ከተለያያችሁ በኋላ ደግሞ ከሁለተኛው ባለቤትሽ ጋር በተለይ ጉዳቱ ላንቺ የትኛው ያመዝናል የመጀመሪያው ነው ጉዳቱም በጣም አንቺን ያስከፋሽ ነው ሁለተኛው ደግሞ በጣም ማያሳዝነኝ ደግሞ ከመጀመሪያው ይልቅ በሁለተኛው ወገን ወይንም በሁለተኛው ባለቤትሽ የደረሰብሽ ጉዳት ነውና እንደው እንዳንቺ የትኛው ነው አንቺን በጣም እንዲሰማሽ ያረጋሽ የልጅ አባት አቶ ቢኒያም ማለትም እሱ ለፍቅር የከፈልኩት መስዋዕት ስለሆነ ያ አይቆጨኝም እኔን ያስከፋኝ ምንድነው እሱ ያው በፍቺው መፍጠኑና እኔን አለማረጋጋቱ ለሁለተኛው ያው ተመችቶታል ሲታፑን አስተካክሎለታል ማለት ነው የሁለተኛው ግን በጣም ከባድ ነው ማለትም ዘረፋ ነው ህይወቴን አጨልሞታል በእሱ አከሄድ ማለት ነው ንብረቴን ቤቴን የወሰደው ሱቄን የወሰደው ያው ደግሞ ሰራተኛዬን ያገባው ያ ደግሞ እንደ ሴት ደግሞ ያማል ግን እግዚአብሔር አምላክ ደግሞ አንዳንዴ ይተወርቃለ ብሎ ሲያስብ የሚያነሳ አምላክ ስላለ ፈራጅ እግዚአብሔር ስለሆነ እኔ ደግሞ ተፈርዶልኛል አሁን ላይ እና በጣም ያው በሱን ያለፍኩት ሁሉም ነገር ያለፍኩት በእግዚአብሔር ነው እንደዛ ቢሄን ማስብ የሁለተኛው ከባድ ነው ግን መልሱን ያው ያገኘውትም ስለሆነ ያያዩትን እግዚአብሔርን አመሰግናለሁ በጣም የሚያሳዝነኝና እኔ በጣም ተገረመኝ ታሪክሽን ስሰማው ማናዘዋል ላይ የሁለተኛው ባለሽን ለማግባት ምክንያት የሆነሽ ልጅሽ ነው ያ ልጅሽ ነውና የመረጠልሽ ልጅሽ እንደሆነ ሰምቻለሁና በጣም የሚገርመው ያው ልጆች ጥሩ ነገር ይታያቸዋል ይባላልና ያን ተመርኩዘሽ አንቺም ያው ይረዳኛል ሲያግዝሽም ስለነበረ በፍርድ ቤቱ ፕሮሰስ ላይ ወደዛ ሄደሻል ወስነሻል ከሱ ጋር ኖረሻልና በጣም አሳዛኙ ታሪክ ባንቺ ገንዘብ ባንቺ ሀብት ቤተሰቦቹን ይረዳል ነበር ይረዳል እሱን እንዴት አየሽው እስቲ አንቺ አው ምን መሰለህ አሁን እኔ የልጅ አባት ያው መልካም ነው ለኔ ያው ያለበት ትንሽ ችግር ነበር ያ ችግር ደግሞ እኔ ሴትል አርጌ 7 ምሬዋለሁ ግን
ከዛ በኋላ ግን ልቀበለው ስላልቻልኩኝ ያ የኔና የሱ ውሳኔ ነው። ነገር ግን ይሄ ሰው ደግሞ ጓደኛዬ ነበር፣ የሰፈር ሰው አጥንቶኝ ነው የገባው። ገባ ኢላማው ነኝ። 9 ዓመት ነው የሚያቀኝ። ጓደኛዬ ነው የመጣ ዕቃ ይገዛል ሱቄ። ከዛ በኋላ ያለው ነገር ምን መሰለክ፣ ሀብቴን ተመኘው፣ ንብረቴን ተመኘው። ከዛ በኋላ የነበረኝን ቤት አሽጦ በራሱ ስም ኮየ ፈጬ ላይ ፕሮጀክት 18 ገዛ። ከዛ በኋላ በዛ በተረፈው ደግሞ ለእህቱ ደግሞ ፀሐይ ፕላዛ ላይ ደግሞ ሱቅ ኮስሞቲክስ ከፍቼላታለሁ ማለት ነው። ከዛ በኋላም ደግሞ የጋብቻዬን ወርቅ ምናምን ያው ለቤተሰቦቹ ነው የሰጡት። ቤተሰቦቹም ደግሞ ያው አይተውታል፣ ሚዲያ ላይ ብዙ ሰው ነው ያየው፣ ግን አልተሰማቸውም። ያ ነገር ደግሞ ይከብዳል እንደ ሰው አይደለ? ህሊና ባለበት መቼም አባትና እናቱ 70-80 ያክላሉ፣ እህት ወንድሞቹ ከ10 በላይ ናቸው። እንዴት አልተሰማቸውም ብለክ እንደ ሰው የምታስበው ነገር አለ። ግን ያው የእግዚአብሔር ፍርድ ይበልጣል። እያየሁት ነው። አሁንም ደግሞ ይቀጥላል። በሁለተኛው ባልሽ ቤተሰብ ለ7 ሁሉ ተደብድበሻል። ኢቭን ይሄ ሀብት እንዲወሰድብሽም የነሱ እጅ ያለበት ብዬ ነው እኔ በራሴ የተረዳሁት። ምክንያቱም በቁልቢ ገብርኤል ድረስ ሄዳችሁ ይሄ ቁልቢ ገብርኤል ሰይፍ ይውለኝ ብሎ እስከ መማል ድረስ የደረሰ እንግዲህ ሁለተኛ ምትክ እንግዲህ ጋሻውን እኛን የምትይው ባሉ ለምን እንዳንቺ አይነት ጀግኖች ሴቶች አይገኙም ነበረ። ግን እድሉንም አልተጠቀመበትም። እድሉ የተጠቀመበት ምንድነው? ሀብትሽን መውረስ ነው። ኤግዛክት። ከሀብትሽ መውረስ ባሻገር ደግሞ የቤተሰቦቹ መደረር ነው እኔ የገረመኝና እውነት ይሄ ነገር ለ7 ተደብድበሻል ነው ማለት በእንትን ሰምቼዋለሁ ማናዝዋ ላይ። ግን እንደው በአካል አግኝቼሽ አንቺ ማውራቴ እኔ በጣም ደስተኛ ስለሆንኩኝ የምር በጣም ደበድቦሽ ነበር፣ ተጎርተሽ ነበር በሰዓቱ? አዎ ማለትም ሰሚት ላይ ነው የተደበደብኩት። ሰሚት በነበረኝ ቤት ውስጥ ነው። ከምሽቱ 5 ሰዓት ላይ መጥተው የደበደቡኝ 7 ናቸው። በፍርድ ቤትም ተሄዶ ነበር እስከ ፖሊስ ጣቢያ ማለት ነው። የሰሚስ ፖሊስ ጣቢያ የሚያውቀው ነው። ምርመራም ተካሂዷል። ተጎድቼም ነበረ። ፊቴ አካባቢ ምናምን በላልዞ ነበረ። በሕክምናም እንትን ብሏል። ግን አሁንም ነግርክ ያው የተደረገብኝ ከባድ ነገሮች ስላሉ ያው በዛ ላይ ይቅርታ ይላል፣ ይንበረከካል። ጥቅሞቹን ለማድረግ የማያደርገው ነገር የለምና ውሸትን እውነት የማድረግ ድራማቲክ የሆነ ነገር በጣም ያስተላልፍ ሰው ነው። ከባድ ነው ለራሱ ማለት ነው፣ ለኔ ሳይሆን ለራሱ። ለምን ምድር ሁሉ ጊዜ የዘራውን ነው የምታጭደው። ስንዴ ዘርተ በቆላ አታጭድምና እሱም ደግሞ የዘራውን እንደሚያጭድ እግዚአብሔር ታማኝ አምላክ ስለሆነ በቀልን ሁሉ ለኔ ተው ያለ እግዚአብሔር ስላለ እኔ እጠብቃለሁ። ግን ህይወት ግን ይቀጥላል። እሺ ሌላ ደግሞ አንድ ጥያቄ እንደው በጣም ያስደሰተኝም ያሳዘነኝም ነገር አለ። የቀድሞ መጀመሪያው ባለቤትሽ አይ ቲንክ አቶ ቢኒያም ነውና እሱን እስከ ማሰር ድረስ ያስተማርሽው ብዙ ነገር መስዋዕትነት ከፍለሽ አንቺ ነሽ። ኢቭን ለሰው ወደሚሄድበት ሀገር ሁሉ ሰርፕራይዝ እያደረግሽው ይሄድሽ የተካተልሽው ከገባበት ማለት ነው ለማውጣት በጣም ብዙ መስዋዕትነት ከፍለሻል። እና ኢንተርቪውሽን ስታደርጊ በጣም ነው እኔ እንደዚህ አይነት ጠንካራ ሴት አለች እስኪል ድረስና ብዙ ሀስሎችን አልፈሻል። ምንድነው ይሄን መስዋዕትነት ለመክፈል እንደው ያስቻለሽ ነገር እስኪ? እኔ የልጅነቴ ነው ማለትም በጣም ብዬ ነው ራሱ የምጠራው። ቢኒያም አልለውም ብዬ ነው የሚሉት ብዙዎቹ የሚያውቁት። ቢኒያም የሆነው በኋላ ላይ ነው እንጂ ብዬ ነው የምለው። የሚገርም ነገር አንተ የአርባ ምንጩ ስላለ ግን ከዛ በፊት ዝዋይ ነበረ። ዝዋይ እስር ቤቱን እዛ ነበረ የመጀመሪያ የተቀጠረው እና በዛ ሰዓት ኢንጂነሪንግ ሆኖ 2000 መሰለኝ የሚከፈለው ወይ 2000 እስከ 5000 በዛ ሰዓት የሚከፈለውና ያቺ ደሞዝ አትበቃንም ነበረ። ልብስ እንዴት እንደሚያለብሰው ምግቡን እንዴት እንደምቆጣጠርለት መልሼ ደግሞ ልጄን አመጣለሁ እና ግን ምንድነው መሰለክ የኔ ዓላማ ትልቅ ቦታ መድረስ ነው። እሱ ጭንቅላት አለው፣ እኔ ብልሃት አለኝ። እነዚህ ሁለቱ አንድ ላይ ሲሆኑ ትልቅ ቦታ እንደሚደርሱ ነው አክሴፕት ማድረገው። ስላደረኩት ነገር ምንም አይጨንቀኝም። ለምን አርባ ምንጭም ድረስ ሄጄ ስከታተለው ሲኦልም ወርዳለሁ ብዬ ነው ማስበው። ለምን ፍቅር ነውና፣ ፍቅር ደግሞ መስዋዕት ትከፍላለህ። እኔን ያስደስተኛል። ስላደረኩት ነገር አይጸጽተኝም። እሱ አሁን በኋላ ላይ ያደረገው ነገር አዎ ይጎዳል፣ ተጎድቻለሁ፣ ግን አገግሜያለሁ። የእሱ ደግሞ ሁኔታ ምን ላይ እንዳለ አላውቅም። እርግጠኛ ነኝ ይሄንን በማድረጉ ለካ እንዲህ ነው ብሎ ያው እንደሚያዝን። ለምን የተፈጠረ ፍጡር አለና ልጅ
ትልቅ ስጦታ በዚህ ምድር ሰጥቻለሁ ልጄን ማለት ነው ያም ሆነ ይሄ ደግሞ እኔ ደግሞ አሁን ምለው የመኪናዬን ብር እባክህ መልሰው ይሄን ነገር ካየህ እለዋለሁ አሁንም ስላልተመለሰልኝ ማለት ነው ሪሴፕሽን ሱፐርቫይዘር ነበር የምሰራው በትላልቅ ሆቴሎች እነ አክሱም እነ ግሪን ቫልዩ እነ ንግስተ ሳባ ጋር ነበር ሱፐርቫይዘር የምሰራው እና አስተዳደር ድረስም ደርሻለሁ ያለበት ፖቴንሻልም ያ እግዚአብሔር የሚሰጥ ጸጋ አለ በህይወት ስር ግን አንድ በጣም ወዳት ጓደኛዬ ነጋዴ ነበረች እና ልብስም ስታቀርብልኝ የኛ ደሞዝና ቲፑ ከሌለ ብሩ የሷ ይበልጣልና ስትጋብዘን ምናምን የምታየው ነገር አለ አይደለ የመንፈሳዊ ቅናት ተቀናለና ሹክላት ነበር እንደው ነጋዴ በሆን ስሉ የሚያዋጣሻል ትለኛለች እንደ ድንገት እኔ 40 ምንጭ ሄድኩኝ እሱን ያው ሰርፕራይዝ አርጌው እኔ ያየሁት ነገር ኦሬዲ ከበድ የሚል ስላለ ቅናትም ነገሮች ያው የነካካው ነገር ስላለ ያንን ነገር እኔ ነጋዴ በሆን ብዙ ጊዜ ሰጠዋለሁ ለባለቤቴ ብዙ ችግሮችንም እንፈታለን እሱ በራ ለበራ የሚንከራተተው ኦሬዲ ለብር ለማምጣት ስለሆነ ያንን ብር እኔ ባግዘው ይሄ ሰው ጥሩ ነገር ይኖራናል ብዬ ከዛ ከሱ እኔ ያመጣሁት ከኔ ጓደኛ ማለት ነው ያልጋ ልብስ ነው 3000 ብር አምጥቼ 5000 ነው በዛ ሰዓት 2000 ማትረፍ ማለት ቀላል አይደለም በ5000 ነው የጀመርኩት ንግድ እስከ ሚሊዮን የደረስኩት ማለት ነው በጣም ወዳታለሁ አሁን ድረስ እንደዋወላለን ሚጣት ባላለች ማንንም ያቃታል እዛ ሞስተራ አፕል ምናምን ነጋዴ ናት በጣም አመሰግናታለሁ መሰረቴ ስለሆነች በጣም አመሰግናታለሁ ተከከለ በ5000 እና ባንድ ያልጋ ልብስ ነው የጀመርኩት ንግዴ ማለትም አሁን ይሄ የ7 አመት ታሪክ ነው መናገርክ ማለት ነው አንድ ብርጭቆና ያቺ ከቤቴ ይዣት የወጣዋት ፍራሽ እዛ ጋር ያለው ፍቅር ከባድ ነበር መተማመን አለ በላሽ ወይ ጠጣሽ ወይ አለ ያ ብርጭቆ ስር እኔ ሻይ ካልጠጣው እሱ አይጠጣም እኔ ከጠጣው ልክ እንደ ልጅ ተንከባክቦ አሳድጎኝ ጠጥቼ ጠገብሽ ወይ ሲለው ወደሱ ማስተላልፎ ማለት ነው ቀይ ህጉ ነው የሱ ህግ ነው ቅንነት አለው በጎነት አለው ትልቅ ቦታ እንደምንደርስ ነበር በዛ በድህነታችን ጊዜ ግን አንዳንዴ ሀፍት ጥሩ አይደለም በያስባለሁ ለምን ትልቅ ሀፍት ላይ እየደረስን ስንመጣ ነው ነገሮቹ እየተበላሹ የመጣው ሀፍት ገባህ አይደለ የሆነ መንፈስ ቅዱስ ወይ እግዚአብሔር ከሌለበት ጥሩ አይደለም እና ወይ ደሞኛ እግዚአብሔርን ያስቀየምነው ነገር አለ ብያለሁ እና ያ ነገር ይመስለኛል እንጂ በድህነታችን ተሳስበን ምንኖር በጣም ምናስቀና በጣም በፍቅራችን የምናድ ሰዎች ምሳሌ ምንኖር እኛ ስንፋጣራሱ ብዙ ሰዎች ከናንተ በኋላ ፍቅር የለም ነበር የሚሉንና ያው ያልፋል ጊዜው እንደዛ ነው እግዚአብሔር ሁሌ ትክክል ነው አንድ እንደው እስቲ መጨረሻ ጥያቄ ላርግልሽና በህይወትሽ በዚህና ክል አመት ታሳልፊ በጣም ብዙ ውጣው ወደዶችን አሳልፈሻል በጣም ብዙ መከራዎችን አልፈሻል በጣም ብዙ ያሳዘኑሽ ነገሮች አልፈዋል እንደው ከነዚህ መሃል ላይ እኔ በህይወቴ በዚህ በ7 አመት ውስጥ በጣም ደግሜ ላስበው ማልፈልገው ነገር አይደለም በኔ በማንንም ሰው ላይ እንዲደርስ አልፈልግም ምትዩ በጣም ያሳዘነሽ በጣም ያስለቅሲ በጣም ቁጭት ሲከተተሽ አንድ ቤተሰብ የልጅ ወልደዋል ከደበደቡ ማከል ወልዳለች አንዷ አብሶ እህቱየው ልጇ ቢራብዬ ይሰማለውና ልጄ እኔ አሞላቀኝ ያሳደኩት ማለት ነው በስለት ያገኘሁት ልጄ ነው ቅዱስ ገብርኤል ለሰጠኝ አልችልም እዚጋ አይዞሽ ዞሪ በማይሆን ጥያቄ እንትን አልኩሽ አይደል አይዞሽ ትዘኝ አለትም ምን መሰለክ እኔ ሁሌ ምለው ነገር ምን እንደሆነ ታውቃለህ እናት ንብረት ከንቱ ነው ማለትም ንብረትን ታመጣዋል መኪናም ቆርቆሮ ነው ተጋጭቶ ይጠፋል ቤትም ተቃጥሎ ይጠፋል ግን አንድ እናት ራበኝ ብሎ ልጇን ማብላት ይከብዳል ያ ሁሌ ለኔ ከባድ ሁሌ ወርቅ ቢሰጠኝ ይከብዳል
በቃ ተልክሽን አሁን እንዴት እየኖርሽ ነው ያለሽው? አሁን እንዴት ነው ያለሽበት ደረጃ? ሁሉ ነገር አልፏል። አንቺን አይቲው አይ ቲንክ ብዙም ኢንተርቪው ላይ አይተናል። ካንቺ የባሰ እንዳለ አይተናል። አይ ቲንክ ቀጥታም ደውላ ያናገረችሻለች። ለ16 ዓመት መራመድ ማትችል አልጋ ላይ ተኛችም አለች። ብዙ የባሱ ነገሮች አሉ። ያንቺን አይተው ብዙ ሴቶች ከቤት ሁሉ እስከ መውጣት ደርሰዋል። እውነትን እናጋፍጣለን በሚልና ስለዚህ ያንቺ ጥሩ ነገር ነው ያደረግሽው። ባንቺም ሌሎቹም የታበሰን ያለውና ከዚህ በላይ ባታለቅሽ ደስ ይለኛል። አሁን እስቲ እንዴት እየኖርሽ ነው? በቃ ወደ ከሀዘኑ እንመለስና እስቲ ምን አይነት ነው ያለሽው? አሁን እንዴት እየኖርሽ ነው? ምን እየሰራሽ ነው የሚለው ነገር ብትነግሪኝ ደግሞ ደስ ይለኛል። ከዛ በኋላ ራሱ ማለት ነው ሁለት ልጆች ማለት ነው አንዷ ከኳታር ነው የመጣችው ማለትም በዚህ በሚዲያው ሰምታ ማለት ነው እና እዛ ያለው ነው የደወለችልኝ። እዛ ያለች ደወለችልኝ። ከዛ በኋላ ቃል ገብቼ ነበር ባይዘው ማለት ነው ሴቶችን አግዛለሁ ምናምን ብዬ። ከዛ በኋላ ያቺ ሴት መጣች። አሁን ዱከም ላይ ሱቅ ከፍታ እየኖረች ነው ማለት ነው ያ በህይወቴ ስር። ከዛም ደግሞ ያጽናናዋቸው አሉ። እግዚአብሔር በኔ መጽናናት ያደረጋቸው በጣም ጓደኛ የሆኑ ወደ 10 ሴቶች አሉ። አሁን ግሩፕ ሆነን ላይፋችንን እኔ ቤትም እንደዚህ ካፌ በመሄድን ቻሌንጅ እንደኔ እንዳይገጥማቸው ያገቡም አሉ ያላገቡም አሉ። አንዷን ደግሞ እንዲሁ ከኔ ጋር ጋርመንት እየሰራን ወደ መርካቶ አንዳንድ ዕቃ እንድታካፈል ያደረኳቸው። ይሄን ሳረግ ደግሞ እግዚአብሔር አንዳንዴ በደካማ ሴቶች ይጠቀማል። እኔ ሚዲያ ላይ በመውጣቴ በጣም ተጠቅሜያለሁ። ለምን ያጠፋኝ ነበር ይገለኝ ነበር። ሁለተኛው ከባድ ነው። ያ እንኳን ለዚህ የሚያረግም ሰው አይደለም። ሁለተኛው ግን ለምን ግደሏት ብሎ 100,000 ድረስ ሰጥቷል። ስለዚህ ሁለተኛው ከባድ ሰው ነው። እሱ ያጠፋኝ ነበር ግን ነፍስ ያለው በእግዚአብሔር እጅ ስለሆነ የሚዛሬም ተነስታ ያለቀስኩት ባይዘው ከፍቶኝ ወይ ደግሞ ምናም ሳይሆን ልጄን እኔ ተስዬን ያገኘሁት እንዴት እንዳሳደግኩት አውቃለሁ። ልጅ እግዚአብሔር ስጦታ ነው እንጂ በሌላ ነገር አይደለም። በልጄ ያው ደካማ ጎኔ እኔ ልጄ ነው። ምን ጊዜም በህይወቴ ስር ደካማ ጎን ለአንድ እናት ልጇ ነውና በዛን ያለቀስኩት እንጂ እግዚአብሔር ለኔ ከሞት አፋፍ ከሽባ እንዳልሆን እንዳልታወር ጭንቅላቴ እንዲያብድ ነበር። ታብጃለሽ ነበር የሚለኝ። ጫት ይዘሽ ትዞሪያለሽ ነበር የሚለኝ። ያን ሁሉ ቀንበር ሰብሮ እግዚአብሔር ያሁን ማልቀስ የለብኝም። እግዚአብሔርን ነው በከፍታ ላይ ማመስገን የምፈልገው። እናቴ ቅድስት ድንግል ማርያም ደግሞ የእንጦጦ ማርያም ለኔ ሁሌ ቀሚሷን ዘርፈፍ አርጋ ነው ቋጠር አርጋ ድግፍ አርጋ ህይወቴ የምታሳምርልኝ እመቤቴ ለኔ ትልቅ እናቴ ነሽ። ትልቅ አማላጄ ነሽ። ለኔ ብዙ ነገር ነሽ። ሚስጥረኛዬ ጓዳዬ ነሽ። እና በሷ በኩል የመጣ ራሱ ሰው አለ የሚገርም ማለት ነው። አይርብሽም ነው ያለኝ። በቃ ሲደውልልኝ ከአሜሪካን የደወለልኝ አይርብሽም ነው ያለኝ። እኔ ያለው አትራቢም ነው ያለኝና እግዚአብሔር ወኪል ይልክልሃል አብዛኛው ጊዜ። ከዛ በኋላ በህይወትሽ መሃል ለምን እንደዚህ አይነት ጠንካራ ሴት በዚህ ዘመን ማግኘት በጣም አሉ፣ ግን ያንቺ ደግሞ ለየት ያለ ነው። ከ100 ሚሊዮን ብር በላይ ያለው ሰው እንደውም ለትዳር እየጠየቀሽ ነው። አንቺ ግን ኖ ህይወቴ ውስጥ ከዚህ በኋላ ወንድ አልፈልግም እያልሽ ነው በሚባል ነገር አለና ይሄ ነገር እውነት ነው? እስቲ ካንቺ ልስማ። አዎ ማለትም በዚህ ሚዲያ ላይ ከወጣው በኋላ የመጣ ሰው ነው። በጣም አመሰግነዋለሁ። ያው ስሙን መጥራት አልፈልግም።
ነገር ግን ብዙ ሀብት ያለው ነው ብዙ ቤቶችንም የገዛ ነው ብዙ ቤቶችንም አይቼለታለሁ ሄጄ ነገር ግን ያው የጋብቻ ጥያቄ ነው ያደረገው ባለሀብት ነው ከ100 ሚሊዮን እንዴት አወሽ ብትለኝ ያው ቡኩን ሁሉ ልኮልኛል እዚህ በዲያስፖራ ተይዞ አላምንም እና ይሄው ካላመንሽ ምናም ብሎ ማስረጃውን ሁሉ ነው የላከልኝ ግን ምን አለ መሰለክ ብር ብቻ ህይወት አይሆንም ለኔ ለሌላ ሰው ሳይሆን ለኔ ለምስራች ብር ህይወት አይሆንም እኔ ሳላፈቅሮ ብሩን በየ ገብቼ የኔን ያህል ቁስል ብሰጠው ነገ ጧት እግዚአብሔር እኔን ይበቀለኛል አው ይበቀለኛል እኔ ጥሩ ሚስት ልሆንለት ይችላልው አለያ በዚህ ሰዓት አልችልም ለምን እኔ ስር ያሉ ጋብቻ ካሁን ወዲያ ወንዶች የጋብቻ ማለት ነው ወንድም ማለት ልጄም ወንድ ነው ወንድ ላይ ሳይሆን ይሄ በጋብቻ ሪሌሽንሺፕ ስር የኔ ልብ አሁንም ያው ቀድሜ ኢንተርቪው ላይ እንደተነገርኩ ክሎዝ ሆኗል አሁን ላይ እኔ ልጄን ማሳደግ የነበረኝ ነገር እግዚአብሔር በብዙ ባርኮት እንደሚመጣ ደግሞ መንገር ላይ ነኝ ያንን ያለው ግን ያለኝ ትልቁ ነገር ምን እንደሆነ ታውቃለህ አትራቢም ነው ያለኝ በጣም አመሰግናለሁ አትራቢም ነው ያለኝ መቼም አትራቢም ነው ያለኝ ረሃብ ከሌለ ደግሞ ምን ትፈልጋለህ በዚህ ምድር መኖር ሌላው እግዚአብሔርም እኮ ለልጄ የሰጠው ፍርቱና አለ የግድ ንብረት አንተ ስትሞት ልጅ ነው የሚወርሰው የልጄ ግን ሐቂቃ አለ እግዚአብሔር ሳንድሮስን ሲፈጥረው የሚሰጠው ጸጋ አለ ስለዚህ ለልጄ ሀብት ማውረስ ሳይሆን ልቤ ምን ይለኛል ብዬ ልቤን ነው የምሰማው ስለዚህ እኔ አሁን ላይ ልቤ ዝግ ነው ስለዚህ ያልፈልግም ስለዚህ ያልፈልግም ከዚህ በኋላ ነው ወንድምነቱ መከታነቱ የብረት ምሰሶ ነው ወንድም ነው ለኔ ሴክሹዋል ሪሌሽን ላይ ያለ ነገር የሆነ ስትቷቷው ዲቮርስ ሲመጣ ትቷቷል ወንድም ግን አይተውክም ያ ስሜት ነው እሱ ላይ የምፈልገው እኔ ወንድሜ እንዲሆን ነው የምፈልገው እግዚአብሔር ያቃለ እንግዲህ ምን እንደሚሆን እንግዲህ ተዳረም አጋር ሊሆን ይችላል ወንድም ሊሆን ይችላል እሱን እንግዲህ ቀን ይፈታዋል ጊዜ ይፈታዋል ያንቺ ልብ እንግዲህ የምታምኚውና ያማልደኛል የምትዩ የቁልቢው ገብርኤል ደግሞ ሁሉ ነገር ሽንትቶ መልሶልሽ እስከ ክረምት ድረስ መልስ ፈልጋለሁ መልስ ሰጠኛል ብለሻል እንግዲህ እስከ ክረምት ድረስ የሆነ ነገር ሁሉ ህይወቴን ያስተካክለኛል ያልሽው እንግዲህ በአማልጅነቱ የቁልቢው ገብርኤል እርግጠኛ ነኝ ክስት ላይ ስንገናኝ በመልካም በዚህ ፈገግታሽ ባማረ ፈገግታሽ እንገናኛለን ብዬ በጣም ተስፋ አደርጋለሁ አምላክ ደግሞ ጥሎ አይጥልም ሐቅና ሐቅ ያዘ ሰው ጥሎ ስለማይጥል እርግጠኛ ነኝ በመልካም ነገር ደግሞ እንገናኛለን ብዬ አስባለሁ ብዬ አንደስ ብሎኛል ስላገኘሁሽ ነገር ግን ያው ዋናው አንቺን ሳይሽ ያው ታሪክሽ በጣም ስለማረከኝ ወደ አንቺ ታሪክ ነው የገባሁትና አንቺን ብሎ ለገዙት ከዲኤምሲ ሪል ስቴት 40 አብዛኞቹ የገዙት ውጭ ሀገር ያሉ ናቸው በአካል ባይገኙም በተወካይ ነገሮችን ቢጨርሱን ለነሱ ሰርፕራይዝ ያለኝ ብዬሻለሁ እሱን ሰርፕራይዝ እንግዲህ ምን እንደሆነ እናየዋለን እንግዲህ ይህ እንግዲህ አንቺን ብለው ባንቺ ስም ከሷ ነው የሚል አይተን ብለው መጥተው ከዲኤምሲ ሪል ስቴት ወደ 40 ቤት ገዝተዋልና አረፈበይ 40 ቤት ገዝተዋልና ልክ ለነሱ እንግዲህ ኮንግራቹሌሽን ማለት ነው ወዳለን ዲኤምሲ ሪል ስቴት በጣም ሁሌ ከጎናችሁ ነው ሁሌ በምትፈልጉት ጊዜና ሰዓት ቤታችሁን ያስረከባችኋል ይሄን ነገር መልእክት እንድታስተላልፊኝ ይፈልጋለሁ ኬኩን እንድትቆርጪልኝ ይፈልጋለሁ እንግዲህ እሺ በጣም አመሰግናለሁ ለ40 ሰው ደንበኞቼ ይሄንን አቀባበል ስላደረግልኝ ስለታማኝነታችሁን በጣም አመሰግናለሁ አሁንም ደግሞ ብዙ ደንበኞች እየጠየቁኝ ስለታማኝነቱ ዲኤምሲ በጣም አመሰግናለሁ ደግሞ የምተማመንበት ካምፓኒ ነው ስለዚህ አሁን ደግሞ እኔም ብሎ ለሚመጡ ደንበኞቼ እስቲ ምን እንዳዘጋጃችሁልኝ በተጨማሪ እንድትነግሩ ፈልጋለሁ እሺ ጥሩ ጥያቄ ነው ጠየቅሽኝ በመጀመሪያ ደረጃ እንግዲህ ያው ጥያቄሽን ከመመለሴ በፊት ምንድነው ዲኤምሲ ማን ነው የሚለውን ትንሽ ሃይላይት አዳዲስ ከስተመሮችም ያው ስለሚያዳምጡ ማለት ነው እንግዲህ ዲኤምሲ ማለት ያው ዳንኤል ማሞ ካምፓኒስ ማለት ነው ወደ 8 የሚሆኑ ሲስተር ካምፓኒዎች አሉን ማለት ነው እንግዲህ ለቡ መብራት ላይ አሁን የምንገነባው ሂልሳይድ አፓርትመንታችን እንግዲህ በመጀመሪያ ደረጃ አንድ ሰው ሪል ስቴት ከመግዛቱ በፊት ማወቅ የሚገባቸው የተወሰኑ ጥቂት ነገሮች አሉ ማለት ነው አንደኛ አካባቢውን መልማቱን በደንብ ማወቅ መቻል አለባቸው እንግዲህ የኛን ሳይት እንደምታዩት አካባቢው በጣም የለማ ነው ቦሌ ላይ የሚገኙ ቁጥር 2 በሚባል ደረጃ የመዝናኛ ቤቶች ሀገር ባህል
ምሽት የነዳጅ ማደያ ሱፐርማርኬቶች፣ የልጆች መጫወቻ ትምህርት ቤቶች፣ የጤና ተቋማት በሙሉ አለው ማለት ነው። ሁለተኛው ማወቅ የሚገባቸው ደግሞ ሌላው ምንድነው ከመንገድ አክሰስ ነው። እኛ በሶስት አደባባዮች መካከል ነው ያለነው። በጀርመን አደባባይ፣ በለቦ መብራት አደባባይና በኃይሌ ጋርመንት አደባባይ መሃል ላይ ነው ያለነው ማለት ነው። ሌላውና ሶስተኛው ወደ ሳይታችን በምንገባበት ሰዓት ላይ 6 የመግቢያና የመውጫ በሮች አሉ። ከሌላው ሪስቴት እኛ ለየት የሚያደርገን በስራ መውጫ እና መግቢያ ሰዓት ላይ ክራውድ እንዳይሆን 6 የመግቢያና የመውጫ በሮች ይኖራል ማለት ነው። በውስጡም ደግሞ ለየት የሚያደርጉን ፋሲሊቲዎች አሚኒቲዎች ይኖራል ማለት ነው። በመጀመሪያ ደረጃ ሂልሳይድ አፓርትመንት ወይም ነፋሻማ መሆኑ ነው። ሁለተኛ ምንድነው ኮምፓውንድ መሆኑ ትልቁ ጥቅም። እዛ ውስጥ መዋኛ ገንዳ አለ፣ የልጆች መጫወቻ አለ፣ የከርሰ ምድር ውሃ አውጥተናል። 5 ሊፍቶች አሉን። 5 ሊፍቶች ማለት 4ቱ የፓሴንጀር ሊፍቶች ናቸው። እያንዳንዳቸው 28 ሰው መጫን ይችላሉ። አንዱ ደግሞ የካርጎ ሊፍት ነው። እስከ 7 ካሬ የሚሆን ኢቭን ሰው እንኳን ቢታመምብን ስትሬቸር እንዲና ሐኪም ቤት የሚወጣ በዛም መጠቀም የምንችልበት ነው። 6 ቤዝመንት አለን። አንድ ቤት አንድ ሰው ሲገዛ አንድ የመኪና ማቆሚያ እስከ 30 ካሬ የሚሆን በነፃ ነው የምንሰጣቸው ማለት ነው። እዛ ውስጥ የመዋኛ ገንዳ አለ፣ ወይንም ይሄ ቅርጫት ኳስ መጫወቻ ልጆች የትም ቦታ መሄድ አይችሉም እኛ ውስጥ ቤት ከገዙ ማለት ነው። ውስጥ ለውስጥ 25 ሜትር የቱዌይ የሆነ የመኪና ማቆሚያ ያለን ማለት ነው። አንድ ፕሮግራም እንኳን አንቺ ቤት ቢኖር አንድ ሰው ገዝቶ እኛ ጋር ፕሮግራም ቢኖረው 100 ፕላስ በላይ መኪና ማቆም የሚችል ሰፊ የሆነ ቦታ አለን ማለት ነው። ግሪን ኤሪያ መሆኑ ስለዚህ ሰዎች በዚህ በጣም ነው እኛን የሚወዱን የሚመርጡን ነው ማለት ነው። ሰሚለው ምንድነው እኛ የምንጠቀመው የግንባታ ማቴሪያል ምንድነው አልሙኒየም ፎርምወርክ ይባላል። ይሄ አልሙኒየም ፎርምወርክ ማለት ደግሞ የዩሮፕ ተሞክሮ ነው። በሪል ስቴቱ ደረጃ እኛ የመጀመሪያዎቹ ነን። ይሄ የሚጠቅመው ምንድነው አንደኛ ከኳሊቲ አንፃር፣ ሁለተኛ ከማስረከብ አንፃር ወይንም ከዴሊቨሪ ታይም አንፃር ማለት ነው። ሙሉ አንድ ፍሎር ሰርተን ለማጠናቀቅ እስከ 10 ቀን ነው የሚፈጅብን ማለት ነው። ስለዚህ ብዙ ደንበኞቻችን የሚወዱን አንደኛ አልሙኒየም ፎርምወርክ በመሆኑ ነው። ያም ጥቅሙ ምንድነው ከዴሊቨሪ ታይም እና ከኳሊቲ አንፃር ነው። ሌላው የንግድ ሱቆችም አሉን። ምናልባት በዚህ አጋጣሚ ከቤቱ በተጨማሪ የንግድ ሱቆቹንም ለሽያጭ አውጥተናል። ቅድም እንዳልኳቸው 6 ቤዝመንት ስላለን አንድ ቤት ስትገዙ አንድ መኪና መቆሚያ በነፃ ሰጣችኋል ማለት ነው። ቤታችንም ወይንም አብዛኛው ብሎካችን የሚባለው ዲያስፖራ ብሎክ ይባላል። እኛ ደንበኞች ከ90% በላይ ዲያስፖራ ናቸው የኛን ቤት የገዙት ማለት ነው። ስለዚህ እነዚህ ዲያስፖራ ምናልባት አሁን አንቺም ብሎ ለሚመጡ የሀገር ውስጥ ቢሆን የውጭ አንቺም ብሎ ለሚመጡ ለየት ያለ ቅናሽ አድርገናል። ውስን ቤቶች ለ20 ቤቶች ለ20 ደንበኞቻችን ማለት ነው እስከ 40% ቅናሽ ማለት ነው። ያም ማለት ከዚህ በፊት እኛ ስናስከፍል የነበረው አንድ ሰው 100% ሲከፍል እስከ 30% ነበር ዲስካውንት የምናደርገው። ነገር ግን አንቺን ብሎ የምስራችን ብሎ የሷን ታሪክ ሰምቼ ነው ለሚል ደግሞ ተጨማሪ እስከ 10% ቅናሽ ማድረግ እንችላለን ማለት ነው። ለምሳሌ አንድ ሰው ባለ አንድ መኝታ ቤት ልግዛ ቤት 69 ካሬ አለን። ያ ቅድመ ክፍያችን 487 ሺህ ብር ነው። ያን ሙሉ ብር ላንጠይቀው እንችላለን። ኢቭን በ240 ሺህ ብር የቤት ባለቤት መሆን እኛ ጋር ይቻላል። ቀሪውን በ9 ዙር ክፍያ ቤቱን እስኪረከብ ቀስ ብሎ ማሟላት ይችላል ማለት ነው። ለምሳሌ 60% የባንክ አማራጭ አለን እኛ 40%ን ቤቱን እስኪረከብ ድረስ ይከፍላል። ቀሪውን 60%ን ደግሞ አነስተኛ በሆነ ወለድ ቤቱ ውስጥ ከገባ በኋላ በየወሩ የሚከፍልበት ሁኔታ አመቻችተናል። ባለ 2 መኝታ ቤት ልግዛ ቢል 125.7 ካሬ ያለ የሱ ክፍያ ደግሞ ወደ 887 ሺህ ብር ነው። የሱንም ግማሹን ከፍሎ ቀሪውን በ400 ሺህ ብር ማለት ነው የቤት ባለቤት ሆኖ ቀሪውን በ9 ወር ክፍያ የከፈለ መጨረስ ይችላል ማለት ነው። ሌላው ባለ 3 መኝታ ቤት እንኳን እንደምንሽ ቢፈልጉ 150.8 ካሬ የሚሆናለን የሱን እስከ 1 ሚሊዮን 64 ሺህ ብር ከፍሎ ወይንም ግማሹን እስከ 500 ሺህ ብር በመክፈል ቀሪውን በ9 ዙር ክፍያ በመክፈል የቤት ባለቤት መሆን የሚችሉበት አማራጭም አመቻችተናል። ይህ ማለት ምን ማለት ነው? ላንቺ ብሎ ሊመጡ ለ20 ደንበኞች 10% እዛ ጋር 30% እስከ 40%። ይህ ማለት የቤቱን ግማሽ ዋጋ ዲስካውንት አደረግናቸው ማለት ነው። ስለዚህ ከታች በምትመለከቱት ወይ ከታች ባለው የስልክ አድራሻ በመደወል የዲስካውንቱ ተጠቃሚ እንድትሆኑ ለማለት እወዳለሁ ማለት ነው። ይህን ኦፈር አንቺን ብሎ ለገዙት ለ40 ደንበኞችም እንግዲህ ባለፈው ደንበኛ ነበር ያለው 40 ሆነዋል። አላሳፈሩንም፣ እኛም አላሳፈርናቸውም። ለነሱም ጥሩ ኬክ ቁርስ እንላቸዋል። ኔክስትም አንቺን ብሎ ለመጡ 20 ደንበኞች ደግሞ ይሄን ዲስካውንት ሰጥተናቸዋል ማለት ነው።